እኔ ስመሰክርላችሁ እናንተ ከኔ ጋር ቀጥላችሁ እኔ ከምጠራላችሁ ቃል ቀጥላችሁ አሰምታችሁ ደጋግማችሁ እሱ ብቻ ነበረ ትሉኛላችሁ። ሰማያት ሳይዘረጋ ማን ብቻ ነበረ? አይሰማ ማን ብቻ ነበረ? የየብስም ፊት ሳይታይ አመልማላትም ሳይበቅሉ ሰውና መላእክት ለክብሩ ሳይለዩ ነፋሳት ሳይነፍሱ ማን ብቻ ነበረ? ቀኑ በመሸብህ ቀን ማን ብቻ ነበረ? ቤት ሊፈርስ ያዘመመብህ ቀን ማን ብቻ ነበረ? ክብር ምስጋና ለመድኃኔዓለም። ማንም አብሮን አይደለም። በመከራ ቀን የነበረ እሱ ብቻ፣ በሐዘን ቀን የነበረ እሱ ብቻ። እሱ ብቻ ያሻገራችሁ አመስግኑ። እሱ ብቻ አባት የሆናችሁ፣ እሱ ብቻ ይረዳችሁ፣ እሱ ብቻ ያሻገራችሁ። ለማርያም ልጅ ለመድኃኔዓለም ክብር ይሁንለት። እሱ እስካለ እንቀጥላለን። የሚዝቱብን አሉ፣ መኖራችንን የማይፈልጉ አሉ፣ የሚያስፈራሩን አሉ፣ ከንፈራቸውን የሚነክሱ ጠረጴዛ የሚደበድቡብን አሉ። እኛ የምንኖረው ማስላለልን ነው። እሱ አለልኝ የምትሉ መድኃኔዓለምን አመስግኑት። አለን፣ እስካለን እኖራለን። ቼ መጋቢያችን ማን ነው? 30 ቀን ሰርተን አይደለም እንጀራ ምንበላው። 30 ቀን እድሜ ሰጠን ማን ነው? 30 ቀን በጤንነት የጠበቀን ማን ነው? እንደ ብቅል እያወጣ ያስገባን ማን ነው? የጠላትን እንቅፋት ከመንገዳችን ያነሳልን ማን ነው? ጠላት የቆፈረውን ጉድጓድ የደፈነልን ማን ነው? እሱ ብቻ። ክብር ምስጋና ለመድኃኔዓለም ይሁን። እሱ ብቻ። ይሄ ቃል የምናገኘው በማርቆስ ወንጌል ምዕራፍ 6 ቁጥር 57 ላይ የምናገኘው ቃል ነው። ቃሉን ከአራቱ ወንጌላውያን አንዱ በአንበሳ የተመሰለው ቅዱስ ማርቆስ መዝግቦልናል። እንዲህ ነው የሚለው፣ በመሸ ጊዜ ደቀ መዛሙርቱ ወደ ታንኳይቱ ገቡ ብሎ ይጀምራል። እስቲ በመሸ ጊዜ በሉ። አው በመሸ ጊዜ ደቀ መዛሙርቱ ወደ ታንኳይቱ እንደገቡ፣ በዚህ በመሸ ዘመን ደግሞ ታንኳ ወደ ተባለችዋ ወደ ቤተ ክርስቲያን ግቡ፣ ንስሐ ግቡ። በመሸ ጊዜ ቀኑ ሲጨልም ብርሃን ሲያስፈልግ በቀን መድኃኔዓለም ኢየሱስ ክርስቶስን ወብርሃነ ጽድቅ ዘያበርህ ለኩሉ ዓለም የተባለውን ለሰው ሁሉ የሚያበራውን የዓለምን ድቅድቅ ጨለማ ያስወገደውን ብርሃን የተባለው ክርስቶስን ተከትለዋል። ግን ሲጨላልም ወደ መርከቡ ገቡ ይላል። አሁን አመሻሽ ላይ የት ነው የምትገኙት? ቀን ቀን ምናልባት ቤተክርስቲያን እንታያለን፣ በጎ ስንሰራ እንገኛለን። ግን ሲጨላልም የት ነን ምዕመናን? ሲመሽ ወደ መርከቡ። ብዙ ሰዎች ሲመሽ ወደ ቤታቸው ይከተታሉ። ቀን በስራ ውለው ዝለው ደክመው አመሻሽ ላይ እንቅፋት ይመታቸዋል። ወንድሞቼ ታውቃላችሁ ችን ቋንቋ? ከሸዋ ያመጣኋት ቋንቋ ናት። ደግሞ እንዳትቀባበሏት። ከኔ ጋር ናችሁ? እንቅፋት የሚያውቅስ ይሄኔ ትልቅ ድንጋይ ነው የምትብኝና አንድ ሰው አለ፣ እየሰማችሁኝ ነው? ከአንድ ሀገር አገልግሎት እንመጣና አባ እንደው እኮ አንድ ነገር ከፍቼ ነበረ፣ ስራ ጀምሬ ነበረ፣ ባርኩልኝ እንዳለ ነው እንቅፋት ቤት ናት አለኝ። ሰማችሁ? ምን በሉልኝ እንዳለ? ባርኩልኝ እንዳለ ምን ቤት ናት አለ? እንቅፋት ቤት። ምን ማለት መሰላችሁ? እንቅፋት ቤት ግሮሰሪ ማለት ነው። ምን አልኳችሁ? ሰላማዊ ሰው ደህና ሰርቶ ስራ ቦታ ያስመሰገነ ሰው ወደ ቤት እየሄደ ያለ ድንገት የሚጠልፍ እንቅፋት ታውቃላችሁ? አንድ ሁለት መታ አድርገህ ትገባለህ። ለሆነ ይገባል። ለሁለት የገባው 4 ያደርጋል። ለ4 የገባው 6 ላይ አቤት ግሮሰሪ ያለው ሰላምታ አያደርስ ነው። ታውቁታላችሁ። መጠጥ ቤት መሸታ ቤት የሚገባ ሰው ሰላምታው የተለየ ነው። ትሕትናው የተለየ ነው። ቤተ ክርስቲያን ብትመጡ አውደ ምሕረት እኛ አገልጋዮች እንደዛ ያለ ሰላምታ እናንተ አንስጣችሁ። አቤት ግሮሰሪ ላይ አቤት መጠጥ ቤት ያለ ሰላምታ ቁጭ ብድግ ነው የሚያሰሩት። አረ ቁጭ በል በእግዚአብሔር፣ አረ ተው አይገባም ይላል። ስትወጣ ግን ደህና ደር ብለው የሚወጣ የለ አታገኝ። ደህና መሸ በል እዚህ ብሎ ወንበር የሰጠው ሰውዬ ስትሄድ ደግሞ ምን ይላል? የለም። ታውቁታላችሁ። ያቺ እንቅፋት የብዙ ሰዎች ትዳር ያደናቀፈች ናት። የብዙ ሰዎች የትዳራቸው መበጥበጥ ምክንያት ናት። ሰማችሁ ወንድሞቼ? በጣም ያቀረፋችሁ እየመሰለኝ ነው። እግዚአብሔር ከሁላችን ጋር ይሁን። ምን ባለ ጊዜ? በመሸ ጊዜ ደቀ መዛሙርቱ ወዴት ሄዱ? ወደ ታንኳይቱ። በመሸ ጊዜ ቀኑን ምን ሲሰሩ ነበር ከተባለ የክብር ባለቤት መድኃኔዓለምን በመንደራቸው ሲያልፍ ይከተሉት ነበር ይላል። ሰላማቸው ነዋ።
በረከታቸው ነዋ፣ ጥጋባቸው ነዋ፣ ሙላታቸው ነዋ፣ ሕይወታቸው ነዋ። እሱን ይከተላሉ። እያለፈ ነው ሲባል በመንደራቸው ቤት ውስጥ የታመመ በሽተኛ ካለ፣ በአልጋ ላይ የወደቀ ሰው ካለ፣ በደዌ የደቀቀ ሰው ካለ፣ በአልጋ በመኝታው በቤት ውስጥ የተረሳ ካለ፣ መጋረጃ የተጋረደበት ሰው ካለ መድኃኔ ዓለም እያለፈ ነው ሲባል በበራፋቸው ላይ ያስቀምጡት ነበረ። ሲያልፍ እየነካ፣ ሲያልፍ እየሰራ፣ ሲያልፍ እየፈወሰ፣ ሲያልፍ እያቆመ፣ ሲያልፍ እየሞላ፣ ሲያልፍ እየነካ፣ እያጣፈጠ፣ እየሞላ ያዘመመን ጎጆ የደገፈ በፈረሰው ቅጥር ሙሉ ሆኖ እየቆመ መድኃኔዓለም ያልፍ ነበር። ይለፍልን በመንደራችን። እሱ ሲያልፍ ሰላም አለ። እሱ ሲያልፍ በረከታችን ይጀምራል። በኑሯችሁ ምዕራፍ ላይ መድኃኔዓለም ይለፍ ያልፋል። ሲያልፍ ብዙ ሰዎች ይከተሉታል። ገበያ የወጡ እናቶች ታውቃላችሁ፣ ልጆቻቸውን ለማሳደግ ብለው ጉልት ቸርችረው፣ ድንች ሸጠው፣ ሽንኩርት ሸጠው፣ ከሰል ቸርችረው ልጆቻቸውን የሚያስተምሩ ድንቅ እናቶች አሉ ኢትዮጵያ። እውነት ሐሰት፣ እውነት ሐሰት ለልጆቻቸው ሲሉ ከሰውነት ተራውተው ወጣትነታቸውን እድሜያቸውን ሁሉ ለልጆቻቸው የሰጡ ድንቅ አባቶች አሏት ኢትዮጵያ። እውነት ውሸት? እውነት ውሸት? እውነት እና እናቶች ገበያ ቁጭ ብለው እናተርፋለን ብለው ከጓሯቸው ያመጡትን አትክልት ለመሸጥ ቁጭ ብለዋል። ገበያ ሁልጊዜ የሚያተርፉት ገንዘብ ነው። ዋናቸው ግን አልተያዘም። ዋናችሁ መድኃኔዓለም ነው። እሱ ሳይያዝ ምን ተርፋለ? ዋና ሳይያዝ ትርፍ ይጠበቃል። ትርፍ ይጠበቃል ወይ? እነሆ ቁመት ያለ ታያላችሁ፣ ድምፅ ያለ ሰማ ብሏል። ከኋላ ሰማለሁ፣ አዛኝ ሰማለሁ። እሺ መድኃኔዓለም ይስማችሁ። ይገርማል። የሚከተሉት ሰዎች ገበያቸውን በትነው ነው። ምናቸውን በትነው። አሁን ሱቅ ዘግታችሁ የመጣችሁ ሰዎች አላችሁ። እኔ እኮ አባ ገሌ ይመጣል ስለተባለ ነው እንጂ እኔ መቼ ምናምን የሚል ሰው አይጠፋ። መቼም ታውቃለህ። ገበያቸውን በትነው እስከ ዛሬ ድረስ ያተረፋችሁ ነጋዴዎች ገንዘብ ወረቀቱን ስታደርፉ የማይቆጠረውን የክርስቶስን ሰላም የጎደላችሁ አላችሁ። ይሄ ማለት ከራስ ማጉደል ለራስ መጉደል። ከራሳችሁ የጎደላችሁ ሰዎች ሙላታቸው ክርስቶስ ነው። እሱን ስታገኙ የዛን ቀን መነሳት ትጀምራላችሁ። እኔ ንግድ ከጀመርኩ ስንት ዘመን ሆኖኛል። ይኸውና እጄ ላይ ያለ ሁሉ ይበተንብኛል። እኔ እንደው ምን እንደተደረግኩ አላውቅም። የ80 ቀን እድሌ 40 ቀን እድሌ እንዲህ ያለ አጋንንት ቢሰፍርብኝ የአያቴ ቅድመ አያቴ እያሉ እንዲህ ሲጅሚ ሲያወሩ የሚኖሩ ሰዎች አሉ። ይለፍ እንጂ መድኃኔዓለም እሱ የመጣ ቀን ነገሮች ሁሉ ይስተካከላሉ። ተስፋ ቆርጠሽበት መሬት ላይ የወደቀውን ነገር ሊያነሳ እኮ ነው የሚመጣው። የዛ ቀን ይኸው ንብረታቸውን እንኳን አልሰበሰቡም፣ በትነው ወጡ። በቃ እሱ ከመጣማ ምን ይታያል? የተሻለው ሀብት ክርስቶስ፣ እሱን መከተል ነው እንጂ ተከተሉት፣ ወጥተው ሄዱ። አሁን አንድ ጥያቄ ጠየቁት። የሚገርም ነው። የማርቆስ ወንጌል ምዕራፍ 5 ስታነቡ ምን ብለው ጠየቁት መድኃኔዓለምን? ጌታ ሆይ መዳን እንፈልጋለን፣ ታመናል፣ ተይዘናል፣ ተጨንቀናል፣ ኮሎብናል፣ ትዳር አልሰመረልንም፣ ልጅ የለንም። አያት ብዙ አይነት ጥያቄ አላቸው። ግን አሉ ለዚህ ሁሉ መፍትሄው አንድ ነገር ነው። ብዙ ምዕራፍ አንተን ተከትለናል። በጣም ብዙ መንገድ ነው ከአንተ ጋር የሄድ ነው። ግን አንድ ነገር ብቻ ፍቀድልን አሉት። ቀሚስህን በእጅ